بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم تسليما مزيدا أما بعد فسلام الله عليكم ورحمته وبركاته إن شاء الله تعالى تنانت بهداية المستفيد درساتين سلا أحكام النون الساكنة والتنوين جمر النبر كأحكام النون الساكنة والتنوين يمجمر يون يهونون هج تملكت النبر ثم إظهار نبر زاري دقمو كسو كتلو يمنا جنيو إدغام هنا سلا إدغام يمن ملكة هنا المعلن طيب قال المؤلف منالو يا كتاب والزجاج سؤال تياكي ما حد الإدغام لغة واصطلاحا ما حد ما براريو جلس أو من دنو الإدغام يا إدغام ما براريو من دنو وينم إدغام من دنو لغة بقانقوا درجة واصطلاحا عندهم بتجد علماء درجة بالنسبة جلالس من مالتهم ما حد أي ما تعرفوا ما براريو من دنو جلس أو من دنو يميلو يا مارينيا قال يتكال بلنا الإدغام يا إدغام ما براريو من دنو حقيقة أو جلسة من دنو لغة بقانقوا درجة واصطلاحا عندهم بعلماء درجة جواب ملس أما لغة بقانقوا درجة أما لغة بقانقوا درجة فهو السو من سلامان يارانا سلا إدغام على السو كتبالا ولا إدغام نملسل السو إدغام بقانقوا درجة إدغام كتبالا إدخال ማስገባት ኢድኻሉ ማስገባት ነው الشيء የሆነ ነገር في الشيء በሆነ ነገር ውስጥ ኢድኻሉ الشيء في الشيء ማለት أما لغة በቋንቋ ደረጃ ኢድጋም ብሎ ማለት ኢድኻሉ ማስገባት ነው الشيء የሆነ ነገር في الشيء በሌላ በሆነ ነገር ውስጥ ማስገባት የሆነ ነገር በሆነ ነገር ውስጥ ማስገባት አንድ ነገር በሌላ ነገር ውስጥ ማስገባት በቋንቋ ደረጃ ምን ይባላል ኢድጋም ይባላል ኢድጋም በቋንቋ ደረጃ ምንድነው አለ አንድ ነገር በሌላ ነገር ውስጥ ማስገባት ማለት ነው አይደለ ለምሳሌ ብሩን አንስቼ ኪሴ ውስጥ ባስገባው ወይ ስልኩን አንስቼ ኪሴ ውስጥ ባስገባው ምን አደረኩት ይባላል ኢድጋም አደረኩት ይባላል ማለት ነው ምክንያቱም አንድ ነገር በሌላ ነገር ውስጥ ስላስገባሁኝ ማለት ይሄ ኢድጋም ይባላል በምንድነው ይሄ ያለ በቋንቋ ደረጃ ማለት ነው አረቦች ተራው ማህበረሰብ ሲያወራ ኢድጋም አደረገው ካለ ወይንም አድገመሁ ካለ የሚፈለግበት ቀጥታ አእምሯቸው ላይ የሚመጣው ይሄ ገለጻ አንዱን ነገር ወደ አንዱ ነገር አስገብቶ ጨፈለቀው ማለት ነው ወአም እስጢላሐን በዑለሞች አገላለጽ ደግሞ በተጅዊድ ዑለሞች አገላለጽ ደግሞ فهو ኢድጋም ብሎ ማለት طيب فهو التقاء مجنانيت ነው التقاء مجنانيت ነው حرف ساكن سكون የሆነ ፊደል حرف ፊደል ነው ساكن سكون የሆነ ፊደል سكون የሆነ ፊደል መገናኘቱ ነው بمتحرك بمتحرك متحرك ማለት ምን ማለት ነው ሐረካ የተቀመጠበት ፊደል ማለት ግልጽ ነው ሐረካ የተቀመጠበት ፊደል ሐረካዎችና ማን ናቸው ፈትሐ ከስራ ዶማ ብለናል አይደለ طيب ፈትሐ ከስራ ዶማ የተቀመጠበት ፊደል ምን ይባላል ሙተሐሪክ ይባላል ማለት ሐረካ ያለው ማለት طيب እና ኢድጋም ብሎ ማለት ኢልቲቃኡ መገናኘት ነው حرف ساكن سكون የሆነ ፊደል መገናኘት ነው ከማን ጋር بمتحرك ሐረካ ያለው ፊደል ጋር መገናኘቱ ነው ከዛስ ሁለቱ ተገናኝተው ይጨፈለቁና ሁለቱ ተገናኝተው ይዋሃዱና حيث يصيران እስኪሆኑ ድረስ ወይንም ይሆናሉ ማለት حيث يصيران እስኪሆኑ ድረስ ወይንም ይሆናሉ حرفا አንድ حرف ይሆናሉ ሁለቱ ፊደላቶች ተገናኙ ምን አይነት ፊደሎች ምን አይነት ፊደሎች ናቸው ሁለቱ የመጀመሪያው ሱኩን የሆነ ከዛ በኋላ ማን ጋር ተገናኘ ሐረካ ያለው ፊደል ጋር ተገናኘ እና በዚህን ጊዜ ምን ይሆናሉ ይጨፈለቁና حيث يصيران እስኪሆኑ ድረስ حرفا አንድ حرف ሁለት حرف የነበሩት ወደ የት ይቀየራሉ ወደ አንድ حرف ይቀየራሉ ያ حرف ምን ይሆነ
ሙሸደደን ሸዳህ የሆነ የጠበቀ የሆነ የሸዳህ ምልክት የተቀመጠበት የሆነ ፊደል ወደዛ ይቀየራሉ። ሁለት ፊደላቶች የመጀመሪያው ስኩን የሆነ ሁለተኛው ደግሞ ሐረካ ያለው ፊደላቶች ከተገናኙ ኢድጋም ይሆኑና ምን ይሆናሉ? አንድ ፊደል ይመሰርታሉ። ሁለቱ ተጨፍልቀው ማለት ነው። ያ አንድ ፊደል ምን አይነት ፊደል ይሆናል? ሙሸደደን የጠበቀ ወይንም ሸዳ ያለው ፊደል ይሆናል ማለት ነው። የርተፊዑ ሊሳኑ የርተፊዑ ይነሳል የርተፊዑ ይነሳል አልሊሳኑ ምላስ አልሊሳኑ ምላስ ይነሳል። ይህንን ፊደል ሲያነብ ማለት ነው ሸዳ የሆነውን ፊደል ዐንደሁ ይሄ ፊደል ዘንድ ይሄን ፊደል ሲያነብ ምላስ ይነሳል ኢርቲፋዐተን መነሳትን ኢርቲፋዐተን መነሳትን ዋሂደተን አንድን መነሳትን ይነሳል። ምላስ አንድ መነሳትን ይነሳል ማለትም አንድ መንቀሳቀስን ብቻ ይንቀሳቀሳል ማለት ነው። እንግዲህ ሁለት ፊደላቶች ካሉ ለሁለት ፊደላቶች ምላስ ስንት ጊዜ ይንቀሳቀስ ነበር? ሁለት ጊዜ አይደለ? طيب ለምሳሌ ላም ስኩንና ላም ፈትሐን አንብብ ለየብቻቸው። ላም ስኩን ስትነበብ እንዴት ነው? ል አይደለ አይደል? ላም ስኩን ኑን ስኩን አላልኩም። ላም ስኩን ምን ስናነባት ምን የሚል ድምጽ ይሰጠናል? ል አንድ በል። طيب ፈትሐ እናድርጋት ምን ትሆናለች? ለ አይደለ? طيب አሁን ሁለቱን አከታትለን እናንብባቸው። ል ለ እስኪ በሉ ል ለ ል ለ ለ ምላስ ስንት ጊዜ ተንቀሳቀሰ? ሁለት ጊዜ አይደለ? طيب ሁለቱም ፊደላቶች እንግዲህ በህጉ መሰረት የመጀመሪያው ስኩን ፊደል ነች። ላም ስኩን ሆና መጣለች አይደለ? መጀመሪያ ላይ። ሁለተኛ ደግሞ የመጣው ፊደል ምን አይነት ነው? ሙተሐሪክ። ያቺ ስኩኗ ሙተሐሪክ ውስጥ ትጨፈለቅና ሐይቱ የሲራኒ እስኪሆኑ ድረስ ሐርፈን ዋሂደን ሐርፈን ሙሸደደን ሸዳ ያለበት ወይንም የጠበቀ ፊደል እስኪሆኑ ድረስ طيب አሁን እነዚህ ሁለት ፊደላቶችን ስንጨፈልቃቸው ወደ አንድ ስንቀይራቸው አንድ ሸዳ ፊደል ይሰጡናል። እሱም ለ አጥብቃችሁ ማለት ነው። طيب ወይንም አንጨምርበትና ግልጽ እንዲሆን አለ እስኪ በሉ አለ طيب ምላስ ስንት ጊዜ ተንቀሳቀሰ? አንድ ጊዜ። አን አይቆጠርም። ግልጽ ነው አይደለ? ሲጀመር ምላስ ማይንቀሳቀስም ተውትና የተፈለገው ላም ዋጋ ነው። ስለ ላም እያወራን ስለሆነ ማለት እና ሁለት መንቀሳቀስ የነበረው ወደ ስንት መንቀሳቀስ ይቀየራል ማለት ነው? ወደ አንድ ማለት። በዚህን ጊዜ ይሄ ኢድጋም ተደርጓል እንላለን ማለት ነው። መርሐባ ወደ ማብራሪያችን እንመለስ። በቋንቋ ደረጃ ኢድኻሉ ሸይኢ ፊ ሸይኢ ነው። የሆነ ነገር በአንድ ነገር ውስጥ ማስገባት ኢድጋም ይባላል። ወአማ እስጢላሐን በዑለሞች አገላለጽ ደግሞ فهو እሱ ነው ኢልቲቃኡ መገናኘት ነው። ሐርፊን ሳኪኒን ስኩን የሆነ ፊደል መገናኘቱ ነው። ቢሙተሐሪኪን ሐረካ ባለው ፊደል መገናኘቱ ነው። ከዛስ ሐይቱ የሲራኒ በሚሆኑ መልኩ ሐርፈን አንድ ሐርፍ ሁለቱ ተደምረው አንድ ሐርፍ ይሰጣሉ። ያ ሐርፍ ምን የሆነ ሙሸደደን ሸድ ያለበት የጠበቀ የሆነ የርተፊዑ ሊሳኑ ምላስ ይነሳል። የርተፊዑ ሊሳኑ ምላስ ይነሳል ወይንም ይንቀሳቀሳል። ግልጽ ነው አይደለ? ዐንደሁ እሱ ዘንድ ያን ፊደል ሸዳ የሆነውን ፊደል ሲያነብ ማለት ነው። ኢርቲፋዐተን ከፍ ማለትን ዋሂደተን አንድ መነሳትን ይነሳል ወይንም አንድ መንቀሳቀስን ምን ያደርጋል? ይንቀሳቀሳል ማለት ነው። ግልጽ ነው። ሁለት ፊደላቶች አሉ። የመጀመሪያው ስኩን፣ ሁለተኛው ምን አይነት ሐረካ ያለበት። ሁለቱ ተደምረው ያቺ ስኩኗ ሐረካ ወዳለው ውስጥ ገብታ ተጨፍልቃ ምን ይሰጡናል? አንድ ሸዳ ያለው ፊደል ማለት ነው። ለሸዳ ፊደል ደግሞ ለአንዷ ፊደል ያ ሸድ የሆነውን ፊደል ስናነብ ምላስ ስንት ጊዜ ነው የሚንቀሳቀሰው? አንድ ጊዜ ማለት ነው። ይሄ ምን ይባላል? ኢድጋም ተደረገች ይባላል ማለት ነው። መርሐባ ሱአል ጥያቄ ከም ሑሩፉል ኢድጋሚ ወማ ሂየ
ከም ስንት ናቸው ሑሩፉ ፊደላቶች አልኢድጋሚ የኢድጋም ፊደላቶች ወማ ሂየ እነማንስ ናቸው የኢድጋም ፊደላቶች ስንት ናቸው እነማንስ ናቸው እያሉን ጀዋብ መልስ ሑሩፉሁ የኢድጋም ፊደላቶች ስንት ናቸው ሲተቱን ስድስት ናቸው የኢዝሃር ፊደላቶች ስንት ናቸው ብለናል ስድስቱ መሸምደድ ግዴታ ናቸው ዛሬም ሌላ ግዴታ ልንጨምር ነው የኢድጋም ፊደላቶች ሑሩፉሁ ሲተቱን ስድስት ናቸው ወሂየ እነማን ናቸው ብለዋል አይደለ ሼኹ ደግሞ ወማ ሂየ ብለዋል ወሂየ እነሱም ደግሞ መጅሙዓቱን ተሰብስበው እናገኛቸዋለን ፊ ቀውሊከ እንዲህ በሚለው ንግግርህ ላይ ተሰብስበው እናገኛቸዋለን ምን በሚለው ንግግርህ የርመሉን በሚለው ንግግርህ ላይ ስድስቱ ፊደላቶች ተሰብስበው እናገኛቸዋለን طيب የትናንትናው ስለ ኢዝሃር ስናወራ ለመሐፈዝ እንዲመቸን ዑለማዎች በምንድነው ያስቀመጧቸው በግጥም ነው አይደለ አኺ ሃከ ዒልመን ሐዘሁ ገይሩ ኻሲ طيب አኺ ወንድሜ ማዕናውን አላየንም አይደለ አኺ ወንድሜ ሃከ ያዝ ዒልመን እንካ ያዝ ማለት ነው ሐዘሁ ኢንን ዒልም እኮ ያዘ ሰው ገይሩ ኻሲር ምን አይሆንም አይከስርም እያሉ طيب ስለረሳው ነው ትናንትና ትርጉሙን አልነገርኳቸውም ብቻ ዋናው ታርጌታችን ፊደላቶቹ ላይ ስለነበረ ማለት ነው طيب እዚህ ጋር ዑለሞች በምን መልኩ አስቀምጠዋቸዋል አንድ ቃል ላይ ይገኛሉ ያችን ቃል ያስቀምጧታል የኢድጋም ፊደላቶች ስንት ናቸው ስድስት ናቸው እነሱም እነማን ናቸው የርመሉን የሚሉት ቃላቶች ውስጥ ያሉ ፊደላቶች ያ ራ ሚም ላም ዋው እና ኑን ችላ ማህፈዝ ቀላልሽ አይደለ የርመሉን የሚለው ወይንም የርሙሉን በሚለው መያዝ ይቻላል የርመሉን ወይንም የርሙሉን የሚለውን ቃል መያዝ የኢድጋም ፊደላቶች እነዚህ ስድስቱ ናቸው طيب ከ28 ፊደላቶቹ ስንት አነሳን ስድስት አነሳን ማለት ነው ትናንትና ለኢዝሃር 6 አንስተንላታ 12 አንስተናል አፍወን ትናንትና ለኢዝሃር ስንት አንስተናል 6 አንስተናል ዛሬ ለኢድጋም 6 አንስተናል طيب 12 مرحبا እነዚህ መሐፈዛቸው ግዴታ የሆኑ ፊደላቶች ናቸው አንድ እንጨምራለን እነዛ ይተሐፈዛሉ ከዛ በኋላ ያለው ትርፍ ይሆናል ማለት ነው طيب የኢድጋም ፊደላቶች ስድስት ናቸው ወሂየ እነሱም ደግሞ መጅሙዓቱን ተሰብስበው እናገኛቸዋለን ፊ ቀውሊከ እንዲህ በሚለው ንግግርህ ውስጥ ምን በሚለው የርመሉን የሚለው ቃል ውስጥ ተሰብስበው እናገኛቸዋለን ያ ራ ሚም ላም ዋው ኑን ናቸው طيب سؤال ጥያቄ ኢላ ከም ቂስሚን ወደ ስንት ክፍል ተንቀሲሙ ትከፈላለች هذه الحروف እነዚህ ፊደላቶች አሁን የኢድጋም ፊደላቶች ስንት ናቸው ስድስት ፊደላቶች ናቸው ብለናል እነዚህ ስድስት ፊደላቶች ወደ ስንት ክፍል ይከፈላሉ እያሉን ግልጽ ነው አይደለ ኢድጋም ወደ ስንት ይከፈላል እያሉን ነው በተዘዋዋሪ طيب جواب መልስ ወደ ስንት ይከፈላሉ ኢላ ቂስመይኒ ወደ ሁለት ክፍሎች ይከፈላሉ ኢላ ቂስመይኒ ወደ ሁለት ክፍሎች ይከፈላሉ ቂስሙን ካልን አንድ ክፍል ነው ቂስመይኒ ካልን ደግሞ ሁለት ማለት ነው طيب ኢላ ቂስመይኒ ወደ ሁለት ክፍሎች ይከፈላሉ የመጀመሪያው ቢጉነቲን እነሱም ሲያብራሩልን ሁለት ነጥብ አስቀምጡ አይደለ ሊያብራሩት ነው ማለት ነው የመጀመሪያው ቢጉነቲን በጉና ይባላል የመጀመሪያው በጉና የሚነበቡ ፊደላቶች እንላቸዋለን ጉና ምንድነው ብለናል በአፍንጫ የሚወጣ ድምጽ ማለት ነው طيب ቢጉነቲን የመጀመሪያው ቢጉና ይባላል ወይሰማ ተብሎ ይጠራል ናቂሰን ናቂስ ይባላል ጎዶሎ ይባላል ለምንድነው ጎዶሎ የተባለው እናየዋለን እንጨርስና ማለት ነው طيب ወደ ስንት ይከፈላል አልን ኢድጋም ወደ ሁለት ይከፈላል የመጀመሪያው
ቢጉና አልን አይደለ መጀመሪያው ቢጉና አል ወይሰማ ይህ ቢጉና የሚባለው ወይም ያልነው ተብሎ ይጠራል ወይሰማ ማለት በሌላኛው ስሙ ተብሎ ይጠራል ማለት ነው ምን ናቂሰን ጎዶሎ ተብሎ ይጠራል ሁለተኛው ደግሞ ወቢገይሪ ጉነቲን ወቢገይሪ ማለት ያለ ጉነቲን ጉና ያለ ጉና ማለት የመጀመሪያው በጉና ነው ሁለተኛው ደግሞ ያለ ጉና የሚነበብ ነው ማለት ወይሰማ ይሄ ያለ ጉና የሚነበበው የኢድጋም ክፍል ደግሞ ተብሎ ይጠራል ካሚለን ሙሉ ተብሎ ይጠራል የመጀመሪያው ቢጉና ከሆነ ምን ይባላል ናቂስ ይባላል ቢገይሪ ጉና ያለ ጉና ከሆነስ ካሚል ይባላል ሙሉ ይባላል طيب ከዛም እነማን እንደሆኑ ሊጠቅሱልን ነው ቡድናቸውን ማለት ፈልያኡ ያ ፊደል ወልዋው ዋው ፊደል ወልሚሙ ሚም ፊደል ወኑኑ ኑን የለውማ እናንተ ጋር አለ ኑን የለችማ ጻፉባት ሷ ቀርታለች አልተጻፈችም ወኑኑ በሉበት ወይንም ኑን አስቀምጡባት طيب ወኑኑ እንዲሁም ኑን ፊደል የምን ፊደላቶች ናቸው ቢጉነቲን በጉና የሚነበቡ ፊደላቶች ናቸው طيب ወላሙ ላምና ወራኡ እንዲሁም ደግሞ ራ ደግሞ ቢላ ጉነቲን ያለ ጉና የሚነበቡ ናቸው طيب አሁን ኑን የጨመርናት አዲስ ፈጥረን አምጥተናት አይደለም የኢድጋም ፊደላቶች ስንት ናቸው 6 ናቸው ለስንት ይከፈላሉ ለሁለት ምንና ምን ቢጉናና ቢገይሪ ጉና አይደለ طيب የቢገይሪ ጉና እንያዝ የቢገይሪ ጉና ፊደላቶች ስንት ናቸው ሁለት ፊደላቶች ናቸው ላምና ራ ማለት የተረፈው የማን ይሆናል ማለት ነው የማን ይሆናል የጉና ይሆናል ማለት ነው ስለሆነ ሸኹ ወይንም ኪታቡ ሲጻፍ ፈልያኡ ያ ወልዋው ዋው ወልሚሙ ሚም ብለው ወኑኑ ኑን ተረስታ طيب የራሷ ህግ ሊያመጡላት አይደለም ወኑኑ እንዲሁም ኑን ቢጉነቲን በጉና የሚነበቡ ፊደላቶች ናቸው ወላሙ ወራ ላምና ራ ደግሞ ቢገይሪ ጉነቲን ያለ ጉና የሚነበቡ ናቸው ተግባብተናል አይደለ ወይ አሁን ናቂስና ካሚል የተባለበትን በቃል ደረጃ እንየውና ኋላ ደግሞ ምሳሌውን ስናይ ደግሞ ይበልጥ ደግሞ ግልጽ ይሆናል ማለት ነው طيب ኢድጋም ወደ ስንት ይከፈላል ወደ ሁለት ማንና ማን ቢጉናና ቢገይሪ ጉና ወይንም ደግሞ ኢድጋሙን ናቂስና ኢድጋሙን ካሚል ይባላሉ ማለት ነው طيب አብዛኛው ጊዜ ቢጉናና ቢገይሪ ጉና ነው የምንጠቀመው ቢጉና ኢድጋም ቢጉና እሱ ምን ተብሎ ይሰየማል ናቂስ ይባላል አይደለ ይህ ማለት ምንድነው ኢድጋም በመናደርግ ሰዓት ጉናን የምንጠቀም ከሆነ ያ ጉና የተጠቀምንበት ፊደል ምን ይባላል ናቂስ ይባላል ጎዶሎ ይባላል ኢድጋም በመናደርግ ሰዓት ደግሞ ምንም አይነት ጉና ሳንጠቀም ከሆነ ደግሞ ኢድጋም የምናደርገው ምን ይባላል ካሚል ይባላል ይላል طيب ይሄ ናቂስና ካሚል ሙሉና ጎዶሎ የተባለው ከምን አንፃር ነው እሱን እንይ እያወራን ያለነው ስለማን ነው ስለመጨፍለቅ ግልጽ ነው አይደለ ስለመጨፍለቅ ወይንም ስለማስገባት ለምሳሌ የኔ አላማዬ ይሄን ስልክ አንስቼ ኪሴ ውስጥ ማስገባት ግልጽ ነው አይደለ ስልኩን አንስቼ ኪሴ ውስጥ ማስገባት እና ኪሴ ውስጥ ሳስገባው ግማሽ አካሉ ገብቶ ግማሽ አካሉ ቀረ ይሄ ምን ይባላል ሙሉ በሙሉ አስገባውት እንዴ አልገባም አይደለ ጎዶሎ ነው ማለት ነው ግልጽ ነው አይደለ ጎዶሎ ነው ማለት ነው ስልኩን ግን ሙሉ ሳስገባው ሙሉ በሙሉ ከገባ ምን ይባላል ሙሉ በሙሉ ገብቷል እንላለን አይደለ ካሚል ይባላል ተግባብተናል ወደ ፊደላቶቹ ከመሄዳችን በፊት እዚህ ጋር እንጨርሰውና ወደ ፊደላቶቹ ደግሞ ግልጽ ይሆናል طيب ይሄን ስልክ አንስቼ ሳስገባው አላማችንን ነው ምን አላማችን እያወራን ያለነው አሁን ስለማን ነው ስለማስገባት ማለት አስገብቶ ስለመጨፍለቅ طيب
እና ስልኩን አንስቼ ኪሴ ውስጥ ሳስገባው ግማሹ እየታየ ግማሹ ከገባ ምን ይባላል? ሙሉ በሙሉ አላማችን አልተሳካልንም ማለት አይደለ? ስለሆነ የማስገባቱ ሂደት ምንድነው? ጎዶሎ ነው ማለት ነው። طيب ሳስገባው ሙሉ በሙሉ ከገባስ አላማችን ተሳክቷል አይደለ? አላማችን ማስገባት ነበር፣ ሙሉ በሙሉ ተሳካ። ይሄ ምን ይባላል? ካሚል ይባላል። ፉል ማለት ነው በእንግሊዘኛ ማለት ነው። ሙሉ በሙሉ ገባ ማለት ነው። መርሐባ። አሁን ወደ ፊደላቶቹ ስንገባ ከኢድጋም ፊደላቶች በምንጨፈልቃቸው ሰዓት በምንጨፈልቅ ሰዓት ምን የሚሰጡ አሉ? ጉና ድምጽ የሚሰጡ አሉ። አፍንጫችን ላይ ምን የሚሰጡ አሉ? ጉና ይሰጣሉ። ለምሳሌ ያ እንውሰድና ከኑን ሳኪና በኋላ ያ ፊደል ሲመጣ ኑኗ ወደ ያ ማስገባት አለብን። ኢድጋም የሚባለው ያን ኑን ሱኩኗን ወደ ያ ውስጥ ልናስገባ ነው። ኑን ሱኩኗን ወደ ያ ውስጥ በምናስገባባት ሰዓት ሙሉ በሙሉ አትገባልን። የሆነ ክፍሏን የሆነ አካሏን ወይንም የሆነ አተሯን ጥላ ትሄዳለች። ለምሳሌ መን የድዑ የሚለውን እናንብብ። መን የድዑ መን ካልኩኝ ኢዝሃር ነው። ግልጽ ነው አይደለ? ይሄ ትናንት ያወራን ነው። طيب አሁን ኢድጋም ሙሉ በሙሉ አላማችን የኢድጋም ምንድነው? መጨፍለቅ ነው አይደለ? طيب ነገር ግን በምንጨፈልቅ ሰዓት በምን አይነት መልኩ ነው የተጨፈለቀው? ምን አለ? በአፍንጫ የሚወጣ ድምጽ አለ። እሱን እንያዝ ጉና ማለት ያቋርጣል አይደለ ድምጹ? طيب ይሄ ማለት ጉና አለ ማለት መርሐባ። አሁን ኑን ምን አልሆነችም? ሙሉ በሙሉ ገብታ አልተጨፈለቀች። طيب መለስ እንበልና ትንሽ ስለ ኑን እናውራና ከዛ በኋላ ስንሄድ ግልጽ ይሆናል። መለስ እንበል። ኑን ስናወጣት መውጫ ቦታው የት ነው? የኑን መውጫ ቦታ የአንድ ፊደል መውጫ ቦታ ለማወቅ ፊደሉን ስኩን ታደርጉትና ሐምዛ ትጨምሩበታላችሁ። አሁን የማንን ነው አውጡ ያልኳችሁ? ኑን አይደለ? طيب ኑን ስኩን አድርጓት ምን ትባላል? ንናት አይደለ? ሐምዛ ጨምርባት ከፊት ለፊቷ አን አይደለ? አን በሉ ሁላችሁ አን ማን የተነካካው? የምላሳችን ጫፍ የላኛውን ላንቃ አይደለ? ስለሆነ የኑን ፊደል መውጫ የት ነው? እነዚህ የተነካካበት ቦታ ማለት ነው። የምላስ ጫፍና የላኛው ላንቃ። طيب አፍንጫችሁን ያዙትና አን በሉ ሞክሩት ሁላችሁ። አን አፍንጫችሁን ያዘውና አን በሉ። ወጣች አልወጣች። ስለሆነ ኑን የምትወጣው በሁለት መውጫዎች በኩል ነው ማለት ነው አይደለ? አሁን ባን ያዙ። ባን እንይና እንመለስ። ህጉን ስኩን እናድርገው ብ ይሆናል። ሐምዛ ከፊት ለፊቱ እንጨምርበት። አብ طيب አፍንጫችሁን ያዙና አብ በሉ። ልቀቁት። ለውጥ አለው የለውም አይደለ? ስለሆነ የሚወጣው የት ብቻ ነው? ከንፈር ብቻ ነው። መርሐባ። አሁን ወደ ኑናችን እንመለስ። ኑን ሁለት መውጫዎች አሏት ማለት ነው። አንደኛ የምላሳችን ጫፍና የላኛው ላንቃ፣ ሁለተኛው ደግሞ ቤት ይመለሳል፣ በአፍንጫችን ይመጣል። ይሄ እንዴት ነው? ትንፋሽ ወይንም ድምጽ ከውስጥ ወጥቶ ወደ ውጭ። እንግዲህ ትንፋሻችን በተፈጥሮ ከውስጥ ወደ ውጭ ይወጣል አይደለ? መውጣት ነው ፍላጎቱ። ነገር ግን አን ስንል ምላሳችን ላይኛው ላንቃ ጋር ሲነካካ ትንፋሽ መውጣት አይችልም። ግልጽ ነው አይደል? አን ስል ሙሉ በሙሉ ስለሚደፈን ትንፋሽ ምን ያደርጋል? ወደ ኋላ ይመለስና በአፍንጫ ቀዳዳ ይወጣል። ገባችሁ አይደለ? በአፍንጫ ቀዳዳ ሲወጣ ሚል ይሄ ጉና የሚባለው ድምጽ ይወጣል ማለት ነው። ተግባባን? መርሐባ። አሁን እቺ ኑን ስኩንን ወደ ኢድጋም እንምጣ። እቺ ኑን ስኩንን ስንጨፈልቃት ምን ታደርጋለች? ይሄ ምላሳችን ላይ የነበረው ኑን ይሄኛው ባህሪዋ የምትወጣበት ክፍል
ምን ይደረጋል? ይጨፈለቃል፣ ያ ውስጥ ይገባል። ነገር ግን ማንን ጥላ ትሄዳለች? በአፍንጫ የሚወጣውን ድምጽ ማለት ነው። መን ያዕመል ለምሳሌ መን ስንል መን እስኪ በሉ መን ምላሳችሁ ላይኛውን ላንቃ ነክቷል? አልነካም። ስለሆነ የኑን አንድ ክፍሏን ምን አድርጋለች? ያ ውስጥ አስገብተን ጨፍልቀናል ማለት ነው። طيب የቀረው ክፍሏስ በየት ወጣ? በአፍንጫ ወጣ ማለት። የአፍንጫው ድምጽ ግን አለ። ስለሆነ ኑን ምን አልሆነችም? ሙሉ በሙሉ አልተጨፈለቀችም ማለት ነው። ተግባባን አይደለ? ሙሉ በሙሉ ብትጨፈለቅ ን የሚል ድምጽ አንሰማም ማለት ነው። ከናካት ለምሳሌ ራን ንውሰድ። ራ ማለት ሚን ረቢከ የሚል ቃል እንውሰድና ሚን ረቢከ። طيب ከኑነ ሳኪና በኋላ የመጣው ፊደል ማን ነው? ራ ፊደል። ረቢከ ስንል ራ አሁን ጨፍልቅ። ሚን ረቢከ እስኪ በሉ ሚን ረቢከ ሚን ረቢከ። طيب ን የሚል ድምጽ አለ የገባ ኑኗ ሙሉ በሙሉ ምን ሆነች? ራ ውስጥ ገብታ ተጨፈለቀች ማለት ነው። ስለሆነ በዚህን ጊዜ ምን አድርገናል? የመጨፍለቅ ዓላማችንን አሳክተናል አይደለ? በዚህ አይነት መልኩ ያለ ጉና ስንጨፈልቅ ምን ይባላል? ካሚል ይባላል። ዓላማችን ተሳክቷል። ኑንን ማጥፋት ነበር፣ ምን ሆነች? ጠፋችልን ማለት ነው። ዓላማችን ተሳክቷል። طيب ኑንን ልናጠፋት ብለን ግን እምቢ ብላ አምጻ አይ በቃ ግማሽ አካሌን ብትወስድ ግማሽ አካሌን አልሰጥህም ብላ ግማሽ አካሏን ባፍንጫችን ካወጣችብንስ ምን ይባላል? ዓላማችን ሙሉ በሙሉ አላሳካንም ማለት ነው። ስለሆነ ናቂስ ይባላል ማለት ነው። ናቂስና ካሚል ግልጽ ነው አይደለ? መርሐባ ኢንሻአላህ እናየዋለን ደግሞ። طيب بسم الله ኢንሻአላህ ተዓላ አሁን ደግሞ ወደ ምኑ እናልፋለን? ወደ ምሳሌዎችን እናልፋለን ማለት ነው። ሱአል ጥያቄ አሉ ሼኹ ማ አምሲለቱ ዛሊከ የዚህም ደግሞ ምሳሌው ምንድነው? አለ ተርቲብ በቅደም ተከተል እስኪ ምሳሌዎችን አምጣ ወይንም እንይ ያሉን ነው። طيب የኢድጋም ሁለቱን ክፍሎች ከዘረዘሩ በኋላ እነዚህን ደግሞ በቅደም ተከተላቸው ምሳሌ ሊጠቅሱልን ማለት ነው። ጀዋብ መልስ ሚሳሉ ኑኒ ሚሳሉ ምሳሌው አኑኒ አሳኪነቲ ኑን አሳኪና عند الياء ከያ ጋር ሲመጣ ከያ ፊደል ጋር ስትመጣ ኑን አሳኪና ከያ ጋር ስትመጣ ማለትም ከኑን አሳኪና በኋላ ያ ፊደል ሲመጣ ምሳሌው አን የቁሉ የሚል ሁለት ቃል አለ አይደለ? አን የቁሉ طيب አን ስንል ማን አለች? ኑን ስኩን አግኝተናል። طيب ኑን ሳኪናን አገኘን ማለት ከኑን ሳኪና በኋላ የመጣው ፊደል ማን ነው? ያ አይደለ? ያ ፊደል ነው አይደለ? طيب ያ ፊደል የማን ፊደል ነው? የኢድጋም ስለሆነ ምን እናደርጋታለን? እንጨፈልቃታለን። ማንን ነው የምንጨፈልቃት? ኑንን። طيب የሚጨፈለቀው ስኩን የሆነ ፊደል ሐረካ ያለው ፊደል አይደለም ማለት ነው። طيب እሺ እንዴት ነው የምንቀራት ታዲያ? አን የቁሉ طيب አን የቁሉ መዳለው ከኋላ አን የቁሉ አን እንትን አይደለ? አን ስንል የሚለው ድምጽ የምንድነው? ጉና ነው አይደለ? ስለሆነ ይሄ ምንድነው? ኢድጋም ቢጉና ነው ማለት ነው። የመጨፍለቅ ሂደቱስ ሙሉ ነው ወይስ ጎዶሎ ነው? ሙሉ ነው ጎዶሎ። طيب እንዳትረሱ ይሄን። ምክንያቱም የመጨፍለቅ ሂደታችን አልተሳካልንማ። ግማሹ ነው የተጨፈለቀው፣ ግማሹ ከቀረ መጨፍለቁ ሙሉ በሙሉ አልተሳካም፣ ጎዶሎ ይባላል ማለት ኢድጋሙ ናቂስ። طيب አን የቁሉ طيب ከዛም ሸኹ ምን አሉ? ኡድጊመቲ ተጨፍልቃለች። አኑኑ ሳኪነቱ ኑን ሳኪና ተጨፍልቃለች። ፊል ያኢ በያ ፊደል ውስጥ በያ ፊደል ውስጥ ኑን ሳኪናዋ ምን ሆናለች? ተጨፍልቃለች። ወሚሳሉ ተንዊኒ በተንዊን ደግሞ ምሳሌ ስንመለከት
ከተንዊን በኋላ ያ ፊደል ሲመጣ ማለት ነው። ሊቀውሚን አንድ ቃል አለ፣ ዩእሚኑን ሌላ አንድ ቃል አለ። ሊቀውሚን ስንል ማን አለች? ተንዊን አለች። ከተንዊን በኋላ ማን አግኝተናል? ያ ፊደል የማን ፊደል ነው ብለናል? የኢድጋም ማለት ነው። ስለሆነ ምን እናደርጋታለን? ተንዊኗን እንጨፈልቃታለን ማለት ነው። ሊቀውሚን ዩእሚኑን ሊቀውሚን እንትን አይደለ? በአፍንጫችን ድምጽ ይወጣል ማለት ነው ጉናው። طيب ግልጽ ካደረኳትስ ሊቀውሚን ዩእሚኑን ሊቀውሚን ዩእሚኑን ይሄ የኢዝሃር ፊደላቶች ብቻ ላይ ነው ምን የምትሆነው ኑኗ ግልጽ የምትደረገው ብለናል አይደለ? ተንዊኗ ግልጽ የምትደረገው የኢዝሃር ፊደላቶች። ይሄ ኢድጋም ነው የግድ ምን መደረግ አለባት? መጨፍለቅ አለባት ማለት ነው። ኢድጋም ቢጉና ነው ጉና እንጠቀማለን ማለት ነው። ኡድጊመት ተንዊኑ እኮ ተጨፈለቀ አሉን። ምሳሌውን እያብራሩልን ነው። ሊቀውሚ ዩእሚኑን የሚለውን ኡድጊመት ተንዊኑ ተጨፍልቋል። ፊል ያኢ ያ ፊደል ውስጥ ተንዊኑ ምን ሆኗል? ተጨፍልቋል እያሉ ነው። መርሐባ። እሺ አንድ ጥያቄ ልጠይቅና እናልፋለን። ትናንትና ለኢዝሃር ፊደላቶች ስናይ ምሳሌ በስንት አይነት መልኩ ነው ያየነው? በሶስት አይነት መልኩ አይደለም? የመጀመሪያ በኑነ ሳኪና ከኑነ ሳኪና በኋላ የኢዝሃር ፊደል ሲመጣ አንድ፣ ከተንዊን በኋላ የኢዝሃር ፊደል ሲመጣ ሁለት፣ በስንት ቃላቶች? በሁለት ቃላቶች ማለት ነው። ሶስተኛውና የመጨረሻው በምን አይነት መልኩ? በአንድ ቃል ውስጥ ከኑነ ሳኪና በኋላ ማን ሲመጣ? የኢዝሃር ፊደል ሲመጣ ብለን አይተናል አይደለ? እንደዛ ነው ያየነው ምሳሌዎች። መርሐባ። ኢድጋም ላይ ስንመጣ ግን ሸኹ ያስቀመጡልን ምሳሌ እንዴት ነው? በሁለት ቃላቶች ብቻ ነው። በአንድ ቃልስ? طيب በአንድ ቃል ውስጥ ከኑነ ሳኪና በኋላ የኢድጋም ፊደል ከመጣስ ኢድጋም እናደርገዋለን ወይ? እሱን ሊነግሩን ነው። ወይሽተረጡ እንደ መስፈርት ይቀመጣል አሉ። ወይሽተረጡ እንደ መስፈርት ይቀመጣል አንየኩነ መሆኑ አልሙድገሙ የሚጨፈለቀው አካል አልሙድገሙ የሚጨፈለቀው አካል ወልሙድገሙ ፊሂ የሚጨፈለቅበትም አካል ልዩነታቸው እያያችሁ ነው። አልሙድገሙ የሚጨፈለቀው አካል ወልሙድገሙ ፊሂ የሚጨፈለቅበት አካል ልዩነቱ ምንድነው? አንድ የሚጨፈለቅ ነገር አለ፣ ውስጥ ገብቶ ደግሞ የሚጨፈለቅበት ክፍል አለ። ውስጥ ነው አይደለ? የማስገባው እቃ አለ፣ የሚገባበት እቃ አለ ማለት ነው። ቅድም በስልክ ምሳሌ አንስተናል። ስልኩ ወደ ኪሴ ውስጥ አስገብቼ ልሸፍነው ነው አይደለ? ላስገባው ነው። طيب ስልኩ ምንድነው? ተሸፋኝ ነው አይደለ? ገቢ ነው። የሚገባበት አካል ማን ነው? ኪሱ ነው ማለት ነው። ስለሆነ አልሙድገሙ ማለት ስልኩ ነው፣ ወልሙድገሙ ፊሂ ማለት ደግሞ ኪሴ ነው ማለት ነው። ተግባባን? ሙባረክ ግልጽ ነው አይደለም? አይ ሪፍሬሽ አድርጉትና አእምሯችሁን እንመለስ። طيب ወደ እኔ ሰብሰብ አድርጉት። መርሐባ። ሙድገም ብሎ ማለት የሚጨፈለቀው አካል ሙድገም ብሎ ማለት የሚጨፈለቀው አካል አልሙድገሙ ፊሂ ማለት ደግሞ የሚጨፈለቅበት አካል። طيب በስልኩ ስንወስድ ስልኩ የሚጨፈለቀው አካል ነው ብለን እንያዘው። አስገብቼ የሚጨፈልቀው የት ውስጥ ነው? ኪሴ ውስጥ ነው። ይሄ ምንድነው? ተጨፍላቂ አካል ነው አይደለ? የሚጨፈለቀው አካል ይሄ ነው። የሚጨፈለቅበት አካልስ ኪሴ ነው ማለት ነው። طيب ወደ ወፍጮ እንመለስ። መርሐባ። ጁስ ሜከር እንትኖቹ አሉ አይደለ? መፍጫ ማሽኖቹ ማለት ነው። طيب እዛ ገብተው የሚፈጩት አካሎች ምንድን ናቸው? ሙድገሞች ናቸው፣ ተጨፍላቂዎች ናቸው። طيب የሚጨፈለቅበት አካል ምንድነው? ማሽኑ ጆኩ ማለት ነው።
ግልጽ ነው። አሁን ወደ ፊደላቶች ስንመጣ ደግሞ የምትጨፈለቀው አካል ኑነ ሳኪና ወይንም ተንዊን ናት። የሚጨፈለቅበት አካል ደግሞ ከኑነ ሳኪና ወይንም ከተንዊን በኋላ የሚመጣው የኢድጋም ፊደል ማለት ነው። ግልጽ ነው። ሙባረክ ግልጽ ነው። እንሂድ። طيب مرحبا አንድ ቃል እንኳን ሳይገባችሁ ማለፍ የለበትም። ወይሽተረጡ እንደ መስፈርት ይቀመጣል የኢድጋም ህግ ላይ ማለት ነው። ወይሽተረጡ እንደ መስፈርት ይቀመጣል አን የኩነ ሊሆን አልሙድገሙ የሚጨፈለቀው አካል ወልሙድገሙ ፊሂ የሚጨፈለቅበት አካል ሚን ከሊመተይኒ በሁለት ቃላቶች ውስጥ መሆን አለበት። ይሄ ፕሮሰስ የሚካሄደው ይሄ ጨፍላቂና ተጨፍላቂ የሚገኝበት ፕሮሰስ በምን አይነት መልኩ መሆን አለበት? በሁለት ቃላቶች መሆን አለበት። ግልጽ ነው። በአንድ ቃል ሊሆን አይችልም እያሉ ነው። ኢድጋም ላይ በአንድ ቃል ከኑነ ሳኪና በኋላ ያ ፊደል ሲመጣ የኢድጋም ፊደልን አግኝቻለሁ ብለህ ልጨፈልቅ አትችልም። ምክንያቱም ህግ አለ፣ እንደ መስፈርት ይቀመጣል። ጨፍላቂና ተጨፍላቂ በአንድ ቃል መሆን የለባቸውም። ግልጽ ነው አይደለ? እንዴት ሁለት ወንድማማሞች ይካካዳሉ ነው ነገር። طيب አንድ ቤት ውስጥ ወንድምና ወንድም እንዴት ይገዳደላሉ? ግልጽ ነው አይደለ? ያው መገዳደል حرام ይሆን ሌላ ውስጥ እንዳንገባ። طيب ከሆነም የት ነው የውጭ አካል ነው አይደለ? طيب በዛ መልኩ ማለት ነው። طيب እና እንደ መስፈርት ይቀመጣል አን የኩነ المدغم والمدغم فيه ኢድጋም የሚደረገው ፊደልና የሚጨፈለቀው አካልና የሚጨፈለቅበት አካል እንደ መስፈርት ይቀመጣል ሚን ከሊመተይኒ በሁለት ቃላቶች መሆን አለባቸው። ከማ ሙቲለ ልክ ከላይ ምሳሌ እንደተሰጠ ምሳሌዎቹ በምን ቃላቶች የመጡ ናቸው? በሁለት ቃላቶች የመጡ ነው። ልክ በዛ መልኩ እንጂ ከዛ ውጭ ልክ እንደ ኢዝሃር ምን ማድረግ አትችልም። በአንድ ቃል ውስጥ ከኑነ ሳኪና በኋላ ያ ፊደል ከመጣ ወይንም የኢድጋም ፊደል ከመጣ መጨፍለቅ አትችልም። ፈኢን ካና ከሆኑ አሉ ሼኽ ፈኢን ካና ከሆኑ ሚን ከሊመቲን በአንድ ቃል ውስጥ ከመጡ ከኑነ ሳኪና በኋላ ማን ከመጣ የኢድጋም ፊደል ከመጣ የጂቡ ግድ ይላል ኢዝሃሩሁ ግልጽ ማድረጉ። طيب ያችኑን ስኩንን ምን እናደርጋታለን? ግልጽ እናደርጋታለን። መቼ? በአንድ ቃል ውስጥ ከኑነ ሳኪና በኋላ ማን ፊደል ሲመጣ? የኢድጋም ፊደል ከመጣ ማለት ነው። ግልጽ ነው። ለምሳሌ ዱንያ የሚለው አንድ ቃል ነው አይደለ? ዱንያ የሚለው አንድ ቃል ነው። طيب ዱን ስንል ማን አለች? ኑን ስኩን። ከሷ በኋላ የመጣው ፊደል ማን ነው? ያ ፊደል የማን ነው? የኢድጋም ፊደል። ኢድጋም ብሎ ማለት ምን ማለት ነው? መጨፍለቅ ስለሆነ እንጨፈልቀዋለን ብለህ እንዳትሄድ። طيب በአንድ ቃል ስለሆነ ምን አይደረግም? አይጨፈለቅም። طيب ዱንያ የሚለውን ዱንያ ብለህ ነው የምታነብ። እንጨፍልቀው እስኪ ምን ይሆናል? ዱያ የሚባል ነገር ሰምታችሁ ታውቃላችሁ? የለም አይደለ? طيب እንሂድ። ወቂንዋኑን እንዲሁም ቂንዋን የሚለው ላይ ቂንዋን ስንል ቂን ኑን ስኩን አለች አይደለ? ከኑን ስኩን በኋላ የመጣው ማን ነው? ዋው ፊደል የኢድጋም ፊደል ነበር። ነገር ግን በአንድ ቃል ስለሆነ የመጣው መስፈርቱን አላሟላም ማለት ነው። ግልጽ ነው አይደለ? ስለሆነ ምን አይደረግም? አይጨፈለቅም ማለት። ወሲንዋን ስንልም ሲን ኑን ስኩን አለች። ከኑን ስኩን በኋላ ዋው ነው የመጣው። ዋው ፊደል የኢድጋም ፊደል ነበር። ይጨፈለቅ ነበር። ነገር ግን በአንድ ቃል ውስጥ ስለሆነ የመጡት መስፈርቱን አላሟሉ። መስፈርቱ ምንድነው? በሁለት የተለያዩ ቃላቶች መሆን አለባቸው ብለውናል። ይሄም ኢድጋም አይደረግም። ቡንያን የሚለውንም እንመልከት። ያን አይደለ? ቡን ስንል ኑን ስኩን አለ። ከኑን ስኩን በኋላ ያ መጥቷል። ያ የኢድጋም ፊደል ነበር። እንዳንጨፈልቀው ምን ያዘን? የግድ በሁለት ቃል ለመጨፍለቅ በሁለት ቃል መምጣት ነበረባቸው ማለት ነው። ስለሆነ አይጨፈለቅም ማለት ነው። ተግባባን? እነዚህ ቃላቶች ናቸው ቁርአን ላይ ያሉ። طيب እነዚህ ብቻ ስለሆኑ ግልጽ ነው ማለት ነው። طيب ሌላ ቢኖር ያጨናንቅ ነበር፣ ብዛት ቢኖራቸው ማለት ነው።
ነገር ግን እነዚህ አራት ፊደል ቃላቶች ናቸው አራቱም ያዙ ዱንያ ቂንዋኑን ሲንዋኑን ቡንያኑን ማለት ነው طيب مرحبا ለምንድነው የተከለከለው ለምንድነው መጨፍለቅ የማይቻለው خوفا ስለተፈራ ነው خوفا ስለተፈራ ነው من الالتباس ምንን ስለተፈራ ነው ማምታታትን ስለተፈራ ነው ነው አይደለ ኢልቲባስ يلتبس على الناس ማለት ነው በሰዎች ላይ ብዥታን ስለሚፈጥር እና ብዥታን እንዳይፈጥር ሲባል ነው ኢድጋም ከመደረግ የተወገደው ምን አይነት ብዥታ ነው እንዳይመጣ የተፈራው ቢልሙዳዓፍ ሙዳዓፍ ሆኖ እንዳይመጣ ማለት ነው ሙዳዓፍ ብሎ ማለት ሸዳ ማለት ነው ባጭሩ ሌላ ገለጻ ውስጥ ሳንገባ ሸዳ ብላችሁ ያዙ እና ሸዳ ይፈጥርብናል አሁን ለምሳሌ ዱንያ የሚለውን እንጨፍልቀው ምን ይሆናል ዱያ ይሆናል አይደለ ያ ላይ ሸዳ ሆነ ማለት የሚያዳምጠን ሰው እቺ ያ ላይ ያለችው ሸዳ ከኑን ሳኪና በኋላ ኢድጋም ተደርጋ የመጣች ናት ወይስ የቃሉ አንድ አካል ናት መጀመሪያም የነበረች ናት ለምሳሌ ሩማን ሚል ንያዝ ሩማን طيب ሩማን ስንል ሚም ላይ ምን አለ ሸዳ አለ አይደለ ሸዳ ማለት ደግሞ የሁለት ፊደል ድምር ነው ብለን ቀደም ምን ብለን ነበር ስለ ኢድጋም ስናወራ ኢድጋም ማለት አንድ ስኩን የሆነ ፊደል ሐረካ ካለው ፊደል ጋር ምን ሲሆን ሲጨፈለቅ ማለት ነው ከዛስ ምን ይሆናል ሸዳ የሆነ ፊደል ይሆናል ማንኛውም ሸዳ ፊደል ቁርአን ላይ ካገኛችሁ ምንድነው ያ ፊደል በውስጡ ምንን ይዟል ሁለት ፊደላቶችን ይዟል ማለት ነው አንድ ስኩን አንድ ራሱ ፊደሉ ማለት ነው طيب مرحبا እና ሩማን ሚለውን ስናየው ሚም ላይ ሸዳል አይደለ ሩማን طيب አሁን ሚም ላይ ሸዳ ካለ ምን አለ ማለት ነው ቃሉን ስንዘረዝረው ምን ነበረ ማለት ነው ሩም ማን ነበረ ማለት ነው ሩም ማን እቺ ሚም ፈትሃ ጋር መጣች አይደል ሚም ስኩን ከሚም ፈትሃ ጋር ስትመጣ እንጨፈልቃትና አንድ ቃል አድርገን ሩማን እንላታለን طيب አሁን እንግዲህ ሩማን የራሱ አንድ አቃል ግልጽ ነው አይደለ ኢድጋም አይደለም አይደለ ኢድጋም የለም እዚህ ጋር طيب ራሱ ኋላ የተወለደ ሳይሆን ሸዳው ራሱ የቃሉ አንድ አካል መርሐባ ወደዚህ ስንመጣስ ለምሳሌ ዱንያ ነው አይደለ ዋና ቃሉ طيب እንጨፍልቀው ምን ይሆናል ዱያ ሆነብን አይደለ طيب ምን ሆነ ሙዳዓፍ ሆነ ማለት ሸዳ ወለደ ይሄ ከሆነ ደግሞ ሙሉ በሙሉ ትርጉሙን ቀይሮ ይወጣብናል ማለት አሁን ዱያ ብትለው ማንንም ማለት ነው ዱንያ ለማለት ፈልጎ ነው ብሎ ምንም የሚል የለም የሚረዳ የለም ማለት ምክንያቱም ከቃሉ ይዘት ውጭ ስለወጣ ማለት ያ ተፈርቶ ነው ማዕናው እንዳይቀየር እንዲሁም ሸዳ እንዳይወለድ ሲባል ነው ይላሉ طيب ومثال النون የኑን ምሳሌ ደግሞ ፊልሚሚ ከኑን ሳኪና ግልጽ ነው ይሄ طيب ሸዳ እንዳይወለድ ብላችሁ ያዙትና ችግር የለም ሰፋ ያለ ኪታብ ላይ በዝርዝር ይገኛል ማለት ነው طيب ومثال النون ከኑን ሳኪና በኋላ ደግሞ ፊልሚሚ ሚም ጋር ሲመጣ ኑን ስኩን ከሚም ጋር ሲመጣ ከኑን ሳኪና በኋላ ሚም ፊደል ሲመጣ ሚን መልጀኢን ሚን መልጀኢን አይደል ሁለት ቃላቶች ናቸው ስናነብ ሚን መልጀኢን አንል አይደለ ሚን በየኑኗን ግልጽ ካደረኳት ምን አደረኩት የዙሃር አደረኩ ስናየው ደግሞ የማን ፊደል ነው ከኑን ስኩን በኋላ የመጣው የኢድጋም ፊደል ነው ስለሆነ ተሳስቻለሁ ማለት ነው የኢድጋም ፊደል ነው የግድ መጨፍለቅ አለባት طيب ስንጨፈልቃት ደግሞ የኢድጋም ፊደል ወደ ሁለት ይከፈላሉ ብለናል ቢጉናና ቢገይሪ ጉና ያለ ጉናዎቹን ያዛቸውና ሌላቸው የጉና ይሆናሉ ያለ ጉናዎቹ ማንና ማን ናቸው ላምና ራ طيب ከዚህ ውጭ ያሉት ማን ቀሩ የንሙ የሚል ቃል ውስጥ መያዝ እንችላለን የንሙ ያ ኑን ሚም ዋው ማለት መጀመሪያ የርመሉን ነበር አይደለ ከየርመሉን የንሙ የሚል ቃል ስታወጡበት ሁለት ፊደል ይቀራሉ ላምና ራ ደግሞ የምን ፊደላቶች ናቸው ቢገይሪ ጉና ናቸው ማለት ስለሆነ ስናነባት ሚመልጀኢን ሚመ አፍንጫዬን ቢይዘው ጉናውን ማውጣት አልችልም ሚም ይዘጋል ማለት طيب ሚመልጀኢን طيب والتنوين كتنوين በኋላ ሲመጣ ደግሞ هدى من ربهم طيب هدى
የምንፈልጋት እቺ ነው ሚን ረቢሂም የሚለው ከሚን በኋላ ደግሞ ራ አለ አይደለ እዩት እስኪ ሁደን ስንል ተንዊን አለ አይደለ طيب ከተንዊን በኋላ ማን መጣ ሚን መጣ የኢድጋም ፊደል ማለት طيب ከሱ አለፍ ብለን ደግሞ ሚን ረቢሂም ስንል ሚን ኑን ስኩን አለ ከኑን ስኩን በኋላ ማን መጣ ራ ፊደል መጣ ይሄም ሌላ የኢድጋም ፊደል ነው አይደለ طيب ሸኹ ግን የፈለጉት የትኛውን ነው የመጀመሪያው ነው ምክንያቱም ምን ብለው ነው ወተንዊኑ ለተንዊን ደግሞ ምሳሌው ግልጽ ነው አይደል ለኑን ሳኪና ቢሆን ግን ኢድጋም ቢገይሪ ጉና ነው ራ ብለናል ምሳሌ አሰጣጡ ላይ ችግር ሊፈጥርብን ነው ነገር ግን ሸኹ ምን ብለዋል ወተንዊኒ ብለዋል እንግዲህ የተፈለገው የትኛውን ነው ተንዊን የተቀመጠበትን ህግጋትን የኑን ሳኪናውን አይደለም ማለት طيب እና ሁደን ስንል ተንዊን አለ ከተንዊን በኋላ ሚን የምትሏ የመጀመሪያዋ ከተንዊን በኋላ ያለችው ፊደል ማለት ሚም ስለሆነ ምን እናደርጋታለን ጨፍልቀና ነባታለን የኢድጋም ፊደል ስለሆነች ማለት ነው ሁደሚ ይሄ ሚን ረቢሂም የሚለው ሌላ ታች ላይ ይመጣልናል ራሱን ችሎ ማለት ሁደንሚ ብዬ አልቀራውም ማለት ምክንያቱም የኢዝሃር ፊደል አይደለምና ومثال النون في الواو كانوا الساكنة በኋላ ደግሞ ዋው ፊደል ሲመጣ ሚን ወራኢሂም ሚን ወ ብለን አንሄድም ሚን ወ ሙሉ በሙሉ ደግሞ አንጨፈልቀውም ሚን ወራኢሂም ብለን ያለ ጉና እናነበው ምክንያቱም ይሄ የምን ፊደል ነው የጉና ፊደል ነው ማለት ስለሆነ ሚን ወራኢሂም والتنوين ለተንዊን ምሳሌው ደግሞ ከተንዊን በኋላ ዋው ፊደል ሲመጣ ሁደን ወረሕማ ሁደንወ ብዬ አላነብም ኢዝሃር አደረኩት ይሄ ስህተት ነው ሁደወ ብዬ ደግሞ ሁደወ ብዬ ያለ ጉና ደግሞ ማንበብ አልችልም ለምን የጉና ፊደል ስለሆነ ማለት ነው ኢንሻአላህ እዚህ ይበቃናል የሚቀጥለው ደርስ ጋር ደግሞ ነገ ምሳሌውን አይተን የኢቅላብን እንመለከታለን ማለት ነው ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ